በብዙ ነገር ተስፋ ቆርጬ ነው ወደዚህ የመጣሁት። ወገቤ ልክ እንደተከፈለ ሆኖ ስፓይናል ኮርድና ሪብሱ ወደ ጎን ያሉ የሚገጣጠሙበት ቦታ ላይ ለይቶ ልክ እንደታሰረ ፔን የሚሰማ ቦታ አይፊ ጀርባ እንደዚህ የሚስብ እንደዚህ እና ፔን አለ። አሁን ተፈጠረ። ከዚህ አልፎ ወደ አንድ እግር እየሄደ ነው። ጭንቅላት ላይ የተሰወረ እጅ ተነሳ። ሩቲን የህይወትን ፕሮብሌም ረዥም ዘመን የቆየ የሚረብሽ ነገር ያለው በጭንቅላት በኋላ በኩል ሳምንት ከወገብ በሽታ ነው የተፈወስኩት። ሌላው ደግሞ አእምሮ ውስጥ ጭንቅላት ውስጥ ብዙ ነገር እንዳለ አውርተኝ ነበር እና በብዙ ነገር ተስፋ ቆርጬ ነው ወደዚህ የመጣሁት። ከዛች እለት ጀምሮ ነፃ ወጣሁኝ። አሜን። ተስፋዬ ለመለመ፣ ሰላሜ ተመለሰ፣ ነፃ ወጥቻለሁ።